ፌብሩዋሪ 28 የአሊ ካሜኒን ሞትን ተከትለው በተለያየ ጊዜ እንግዲህ ብዙ ነገሮች አልፏል። ሞት ተከትለው ማን እሳቸውን ይተካል የሚል በጣም በምስጢር የተያዘ ነበር። ነገር ግን በአሜሪካ በኩል እኔ ያልፈለግኩት ሰው ሊተካ አይችልም፣ ቢሆንም መፍትሄ አያመጣም፣ ኢራንን የሚያስተዳድር ሰው እኔ የመረጥኩት ሰው ነው በማለት ዶናልድ ጄ ትራምፕ ይሁን እንጂ እንግዲህ አሜሪካ እንደፈለገችውም ሳይሆን ቀርተዋል። እሳቸውን የሚተካ ሰው ከአንድ ሳምንት በኋላ ስታይ የታወቀ ሲሆን እሱም የሟቹ ልጅ ሲሆን ሙጅተባ ካሜኒ በሆኑ ታውቋል ማለት ነው። ነገር ግን ይሄ ሁኔታ አሜሪካን ያላስደሰተ ሲሆን ዶናልድ ጄ ትራምፕ እንግዲህ ባደረገው ንግግር ይሄ መፍትሄ ሊያመጣ የሚል ዛቻን ተከትሏል ማለት ነው። ለቀረበላቸውን ጥያቄ ይሄ ውጊያ መቼ ነው የሚቆመው ለሚለው ይህንን ውጊያ የመቆሙን የምንወስነው እኔና የእስራኤል ፕሬዚዳንት ናታንያሁ ነን በማለት ተናግረዋል። ነገር ግን እንደ ትልቅ ሾህ ሲወራ የነበረው የኢራን ካርታ እንግዲህ ከጦርነቱ በኋላ እንደዚህ ላይሆን ይችላል የሚል ይሄ ነገር ነው ያወራው። ከዚህም ተከትለው ራሻ እንግዲህ ለተመረጠው ለሙጅተባ ካሜኒ እንኳን ደስ አለ መልእክትን አቅርቦለታል። አንተ የተመረጥክበት ጊዜ በጣም አጣብቂኝ የሆነ ጊዜ ቢሆንም ነገር ግን በጣም በብቃት እንደምትወጣው በአንተ ተስፋ አደርጋለሁ የሚል መልእክትን ተናግረዋል። ኢራን እና የራሽያ ወዳጅነት የሚቀጥል ይሆናል የሚል መልእክት አስተላልፈዋል ማለት ነው። ሙጅተባ ካሜኒ እንግዲህ በፊት ለፊት የሚታወቅ ሰው አይደለም። ያደረገውም ንግግር ማንም ከኞች ውስጥ አንዱ ነው ይባላል። ነገር ግን ከፊት ለፊት ወጥቶ ይዞ የነበረው የፖለቲካ ስልጣን አልነበረም እስከዛሬ። ፊት ለፊት ላይ በአጠቃላይ የሚታወቅ ሰው አይደለም ማለት ነው። ነገር ግን ፖለቲክስ ውስጥ ሲዘውሩ ከነበሩት ሰዎች ወሳኝና ቁልፍ ሰው እንደሆነ ይነገራል። እንግዲህ እሱም እሳቸውን ተክተዋል። እንግዲህ ወደፊት የሚሆነውን ነገር የምናይ ይሆናል። ነገር ግን አሜሪካ እንደፈለገችው እና እንዳሰበችው ሳይሳካ ቀርተዋል ማለት ነው። ኦልሞስት መረጃን በዚህ ሁኔታ ለማሰማት ኮሜንት፣ ሼር፣ ላይክ በማድረግ ቤተሰብ የሆኑ እላለሁ። አመሰግናለሁ። ቸር ሰንብቱ።